ኢትዮጵያ ኤርትራና ትግራይ በጦርነት አፋፍ ላይ ናቸው። ውጥረቱ ወደ ቀጥተኛ ጦርነት ለመቀየር የሰከንዶች እርምጃ ብቻ ቀርተውታል ሲል ኢንተርናሽናል ክራይሲስ ግሩፕ አስታወቀ። ኢትዮጵያ ኤርትራና ትግራይ በጦርነት አፋፍ ላይ የቀጠናውን ስጋትና የዓለም አቀፉ ማህበረሰብ ጥሪ። በኢትዮጵያ የፌዴራል መንግስት በሰሜን ኢትዮጵያ በትግራይ ክልልና በጎረቤት ኤርትራ መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱን የቀጠናው ዳግም አስከፊ ጦርነት ሊያመራ እንደሚችል ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት አስጠነቀቀ። ይህም ስጋት የመጣው በሰሜን ኢትዮጵያ ተከስቶ የነበረውን ደም አፋሳሽ ጦርነት በስምምነት ከተቋጨ ከ3 ዓመታት በኋላ ሲሆን አሁን እየታየ ያለው ሽኩቻ የቆዩ ቁስሎችን የሚቀሰቅስና የቀጠናውንም ሰላም በእጅጉ የሚያናጋ ነው። አዲስ የሚያገረሸው ግጭት በመቶ ሺዎችን የሚቆጠሩ ህይወትን ከቀጠፉት የቀድሞ ጦርነቶች በባሰ መልኩ ለሶስቱም ወገኖች አውዳሚ እንደሚሆንም ሪፖርቱ አመላክቷል። ይህ አዲስ ጦርነት ስጋት በጎረቤት ሱዳን የሚካሄድ የእርስ በርስ ጦርነት ጋር ተደራርበው ከቀጠናው ውጭ ያሉ ሀያላን ሀገራትን ወደ ግጭቱ ሊያስገባቸውና ቀድሞውን ተለዋጭ የሆነውን የቀይ ባህር አካባቢ ይበልጥ ሊያናውጠው እንደሚችልም ተገልጿል። በአሁኑ ወቅት በአዲስ አበባ በአስመራና በመቀሌ መካከል ያለው ግንኙነት በመካካድና በጥርጣሬ የተሞላ ሲሆን በተለይም የኢትዮጵያ መንግስት የባህር በር ለማግኘት ያለውን ፍላጎት ኤርትራ ይህን እንደ ሉዓላዊነት ስጋት መመልከቷ ውጥረቱን አባብሶታል። በትግራይ በኩል ደግሞ በህወሓት ውስጥ የተፈጠረው የውስጥ ክፍልና በጌታቸው ረዳ የሚመራው ጊዜያዊ አስተዳደር በደብረጽዮን ገብረ ሚካኤል የሚመራው የነባር አመራሮች ቡድን መፈንቅለ መንግስት ተካሂዶበት መወገዱ ሁኔታውን ይበልጥ ውስብስብ አድርጎታል። በቅርቡ በጥር ወር 2018 ዓ.ም በትግራይና በአማራ ክልሎች መካከል አወዛጋቢ በሆነው የጠለምታ አካባቢ በህወሓት ታጣቂዎችና በፌዴራል ጦር መካከል የተፈጠረውን ግጭት እንዲሁም የፌዴራል መንግስት የወሰደውን የድሮን ጥቃት ውጥረቱን ወደ ቀጥተኛ ጦርነት ለመቀየር የሰከንዶች እድሜ ብቻ እንደቀረው ማሳያ ነው ተብሏል። የኢትዮጵያ ፌዴራል መንግስት በአሁኑ ወቅት ወታደራዊ አቅሙን እያጠናከረ አዳዲስ ድሮኖችን፣ ጥይቶችን እያመረተ እንደሚገኝ የጠቀሰው ሪፖርቱ ምንም እንኳን ጦርነቱ የሚያስከትለው የኢኮኖሚና የዲፕሎማሲ ኪሳራ ወገኖቹን ቢገታቸውም ድንገተኛ ሐሰት ወይም ዓለም መግባት ወደማይቀረው ጦርነት ሊመራ እንደሚችል አስገንዝቧል። በመሆኑም ተጽዕኖ ፈጣሪ የአፍሪካ ሀገራት የቀጠናውን ጥቅም ያላቸው የውጭ ኃይሎች በዝምታ ዲፕሎማሲ አማካኝነት ግጭቱን ለማስቀረት የአስቸኳይ ጥረት እንዲያደርጉ የኢንተርናሽናል ክራይሲስ ግሩፕ ጥሪ አቅርበዋል። በተለይም በ22ቱ የሰላም ስምምነት ላይ ተሳታፊ የነበሩ ኬንያ፣ ደቡብ አፍሪካና ናይጄሪያ በአፍሪካ ህብረት በኩል በአዲስ አበባና በመቀሌ መካከል ያለውን ቅራኔ ለመፍታት እንዲንቀሳቀሱም ይመክራል። በተጨማሪም እንደ አሜሪካ፣ የአውሮፓ ህብረትና ቻይና፣ ቱርክና ሳውዲ አረቢያ ያሉ ሀገራት ማንኛውም ወታደራዊ እርምጃ ተቀባይነት እንደሌለው ግልጽ መልእክት ሊያስተላልፉ እንደሚገባና ኢትዮጵያም የባህር በር ፍላጎት በሰላማዊና በንግድ አማራጮች ለመፍታት ጎረቤት ሀገራት ውይይት እንዲጀምሩ ሪፖርቱ አሳስቧል። ይህ እንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደ ቀይ ባህር መውጫ መንገድ መፈለግ የምታደርገውን ጥረት ቱርክ እንድትደግፍ መጠየቃቸውም ተነግሯል። ጠቅላይ ሚኒስትር አብይ ጥያቄውን ያቀረቡት የቱርክ ፕሬዝዳንት ረሲፕ ታይፕ ኤርዶጋን ለአንድ ቀን ጉብኝት ትላንት ማክሰኞ ወደ አዲስ አበባ የተጓዙበት ወቅት ነው። ፕሬዝዳንት ኤርዶጋን በአዲስ አበባ በነበራቸው ቆይታ በዚህ ጉዳይ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸውም ተገልጿል። ፕሬዝዳንት ኤርዶጋን በበኩላቸው ባደረጉት ንግግር ሀገራቸው ኢትዮጵያ በምትገኝበት ክፍለ ዓለም አዲስ ግጭቶች፣ አዲስ ህመም እንዲጨምር እንደማትፈልግ ገልጸዋል። ኤርዶጋን የአፍሪካ ቀንድ የውጭ ኃይሎች መፋለሚያ መሆን እንደሌለበትም በጋራ መግለጫው ንግግራቸውን አሳስበዋል። የቱርክ ፕሬዝዳንት የኢትዮጵያ ጉብኝታቸውም ለአካባቢው ሰላምና መረጋጋት አስተዋጽኦ እንዲያበረክትም ተናግረዋል። በሁለቱ መሪዎች በቆይታቸው በአፍሪካ ቀንድ ሽብርተኝነትን ለመዋጋት የተስማሙ ሲሆን በኃይል ዘርፍም ለመተባበር የመግባቢያ ሰነድ መፈረማቸውንም ተገልጿል። ኢትዮጵያ የባህር በር ለማግኘት በሚል ከሶማሊላንድ ጋር በመግባቢያ ሰነድ መፈራረሟን ተከትሎ ከሶማሊያ ጋር የተፈጠረውን ውጥረት ቱርክ በጎርጎሮሳውያኑ 2024 ታህሳስ ወር አሸማግላ ማርገባው ይታወሳል። በሶማሊያና በኢትዮጵያ መካከል የተደረገው ስምምነትም አዲስ አበባ አስተማማኝ የባህር በርን በሶማሊያ በኩል የምትጠቀምበትን እድል የሚያመቻች እንደሚሆን በወቅቱ ተገልጿል። በዚህ ጉዳይ ላይ የሚደረገው ውይይት እንደቀጠለ ነው። ቱርክ በአሁኑ ወቅት ኢትዮጵያ ውስጥ በተለይም በአምራችና ግንባታ ዘርፎች ላይ በመሰማራት ቀዳሚ ከሆኑ 4 የውጭ ሀገራት ተርታ ተሰልፋለች። ከኢኮኖሚው ትብብር ባለፈ አንካራ በአፍሪካ ቀንድ ያላትን ዲፕሎማሲያዊ ሚና በማስፋፋትም ስሟ ይነሳል። ቱርክ በኢትዮጵያና በሶማሊያ መካከል ተፈጥሮ የነበረውን እሰጥ አገባ ከማለዘብ ባሻገር በአባይ ወንዝና የባህር በርን በተመለከቱ ቁልፍ ጉዳዮች ከአዲስ አበባ ድጋፏን ስትሽር ቆይታለች።
እንግዲህ ምን እንጠብቅ ይሆን? የምስራቅ አፍሪካ የመካከል ፖለቲካ አንደኛው ወዳጅ ሌላኛውን ጠላት እያደረገ በነገር አዙሪትና የቃል ጦርነት ማንቀልቀሉን ይዟል። የኢትዮጵያ ሀገረ ገዢ ሀገሬ የባህር በር ያስፈልጋታልና በባሌም ቢሆን በቦሌ መገኘቱ የግድ ነው ይላሉ። ከወዲያ የኤርትራው ገዢ ኢሳያስ አፈወርቂ ቅዠት ላይ ነህና ልትነቃ ይገባል ይላሉ። በእርግጥም 120 ሚሊዮን ሕዝብ ያላት ሀገር የባህር በር አስፈላጊ ጉዳይ ቢሆንም ነገሮች በሰላማዊ መንገድ ይቋጩ ዘንድ መንግስታት በጎ ተጽዕኖአቸው እንዲያሳርፉ መልካም ነው እንላለን። ሰላም።